are Arsenal. And there's Declan Rice. Oh, what a goal. Lewis Skelly took it in his stride well. And shoots! Oh, what a goal! Garnacho. McTominay! Xerxes with the celebration. Saka. Oh! Fantastic goal! Inside Hinshelwood, deflected and in for Manchester United's equaliser. ለወቅቱ ለሳምንቱ ትልቅ የሚሆኑ ጨዋታዎች አሉ። ደግሞ ዘመንን የሚወክሉ ትዝታንና የእግር ኳስ ውጣ ውረድን ሁሉ ስበው የሚያመጡ ፍልሚያዎች ይመጣሉ። አርሰናል ከማንቸስተር ዩናይትድ የሚዳፈን እንጂ የማይጠፋ የሳምንት ሳይሆን የዘመን ትልቅ ጨዋታ፣ የዋንጫ ትንቅንቆች፣ የመልበሻ ቤትና የኮሪደር ጉሽሚያዎች፣ የድንቅ ኮከቦች መናኸሪያነት እጣ ፈንታ የቀየሩ ጨዋታዎች፣ ዛሬም እንደ አዲስ ከመቀመጫ ብድግ የሚያደርጉ ጎሎች፣ ለዓመታት የእንግሊዝ ብቻ ሳይሆን የእግር ኳስ ያላቋረጠ ቲያትር ከነጉምቱ መሪዎቹ አርሰናል ከማንቸስተር ዩናይትድ። ማንቸስተር ዩናይትድ በደርቢው ጨዋታ ሳምንት ማንቸስተር ሲቲን አፈራርሶ አቋሙ ድንገተኛ መነሳት ወይስ የመለወጥ ጅማሩ የሚለውን ለማረጋገጥ ኤምሬትስ ይደርሳል። ደጋግመው የጨበጡትን እየጣሉ ደጋፊያቸው እያንዳንዱ ጨዋታቸውን እንደ ፍጻሜ የሚከታተልላቸው መድፈኞቹ የሻምፒዮንነት ጉዟቸው ከመስመሩ ሳይወጣ እንዲቀጥል ያላቸውን ሁሉ የሚወረውሩበት ትንቅንቃቸው ነው። እግር ኳስ አጭር ሲዝኖችና ብዙ ትዝታዎች ያሉት ስፖርት ነው። አንዳንድ ጨዋታዎች ሜዳ ላይ፣ አንዳንድ ጨዋታዎች ምናብ ላይ ጭምር ይደረጋሉ። አርሰናል ከማንቸስተር ከ90 ደቂቃ በላይ የሚኖር የሚነገርለት ጨዋታ ሁሌ እንዳልተጠናቀቀ፣ ሁሌ አዲስ እንደሆነ፣ ሁሌም ለመንደድ ምክንያት የማያጣ መርሃ ግብር፣ የእንግሊዝን እግር ኳስ ወደ ላይ የሰቀለው መርሃ ግብር። ሁለቱ ቡድኖች ሻምፒዮንነትን በሌሎች ሀያላን ክለቦች ተነጥቀው እንኳ ተመልካቾች የማይዘሉት የሚናፍቁት እንደገና ፍጥጫው በኤምሬትስ ይቀጥላል። አርሰናል ለሻምፒዮንነት፣ ማንቸስተር ከድብታው ለመመንጨቅ። ሚኬል አርቴታ ከማይክል ካሪክ፣ አርሰናል ከማንቸስተር ዩናይትድ። ትሪቡን ዳሰሳ። Looks like the target and Ramsdale can't do anything about that. Matthijs de Ligt. Gabriel Martinelli, who came off the bench in Bilbao. In from Rashford and in. Goal drought over. What a strike, what a goal! Zubimendi with an absolute sizzler. We are Arsenal. We love Arsenal. Oh yes. መድፈኞቹ የፕሪሚየር ሊጉ መሪዎች ናቸው። እንደነሱ በወጥነት እየበረረ ያለ ቡድን እነሱን የመሰለ የለም። ተንገዳግደዋል። ፈጽሞ እስካሁን ግን ከመስመራቸው ፈቀቅ አላሉም። በ7 ነጥቦች ካናት ናቸው። የሶስቱ ዓመታት ጸጸት፣ የሽንፈት ጠባሳ እየደረሱ መክሸፍ ያድነደናቸው ኮስታራ ተፋላሚዎች ሆነው ቀጥለዋል። በተለይ በሜዳቸው ኤምሬትስ ምሽጋቸውን ደርምሶ የሚያሸንፍ ቡድን እስካሁን አልታየም። በ11 የሜዳቸው ጨዋታዎች በአንዱም አልተሸነፉም። በ6ቱ ጎል አላስተናገዱም። ተጋጣሚዎቻቸውን አፍነው ግራ ጋብተው ነጥብ መውሰድ ሜዳቸው ላይ በቀላሉ ያደረጉት ነገር ነው። ሁለቴ በሲዝኑ ሲሸነፉ ሁለቱም በኤምሬትስ አልነበረም። ማንቸስተር ዩናይትድ ባልተጠበቀ መልኩ በማይክል ካሪክ የመጀመሪያ ጨዋታ እንደ አዲስ የተወለደ ቡድን ድንገት የነቃ ቡድን ሆኖ ታየ። ከሲቲ ጋር ዩናይትድ የወሰደው 3 ነጥብ ብቻ አልነበረም። ዩናይትድ አንዴ ቦግ አንዴ ልም የሚል ግራይ መጋባቱ ነገር ያከተመለት በክብሩ ልክ የተጫወተ ቡድን ሆኖ መታየቱ ነበር ትልቁ ድል። ማይክል ካሪክ ሐሰተኛ ተስፋ ወይስ እውነተኛ መንገድ የመምጣት አለመምጣቱን ቼክ የሚያደርግበት ጠንካራ መርሃ ግብር። የማንቸስተር የታሪኩ ምርጥ መለያዎች አብዛኞቹ የታዩበት የደርቢው ጨዋታ በአርሰናል ሜዳ ቢታይ የዩናይትድ ደጋፊዎች ደስታቸው ከምንም በላይ ይሆናል። ማንቸስተር ዩናይትድ ኤምሬትስ ላይ ለመጨረሻ ጊዜ ያሸነፈው በ2019 ነው። ከዚያ በኋላ ማንቸስተር ለአርሰናል በፕሪሚየር ሊግ እጅ መስጠት ግዴታው የሆነባቸው ዓመታት ተከተሉም። It is 1-0 to Manchester United and into November. He's able to get to the box. Leandro Trossard! መድፈኞቹ የቻምፒየንስ ሊግ ገድላቸውን ወደ ጣሊያን ምድር ወደ ሳንሲሮ ማቅንተው ኢንተር ሚላንን 3-1 በመረምረም ከቀጠሉት በኋላ የሚያደርጉት መርሃ ግብር ነው። ከ7 ጨዋታዎች 7 ድል። በየትኛውም ከተማ የትኛውንም ትልቅ ቡድን ከመንገዳቸው እያስወጡ ቀጥለዋል። ከ72 ሰዓታት በኋላ ደግሞ ለዘንድሮ ፕሪሚየር ሊግ ግስጋሴያቸውም
ለታሪካቸውም ወሳኝ የሆነ የፕሪሚየር ሊግ ጨዋታ ከማንቸስተር ዩናይትድ ጋር ያከናውናሉ። በአንጻሩ ማንቸስተር ዩናይትድ የተሻለ ረፍት አድርጎ ለንደን ይደርሳል። በሩበን አሞሪም ስር ግራ ሲጋባ ለቆየው ዩናይትድ መርሃ ግብሩን ጠንቅቆ የሚያውቀው ማይክል ካሪክ ደርሷል። ብሩኖ ፈርናንዴዝን ነፃ ያወጣው፣ ብራያን ቤሞን በሐሰተኛ 9 ቁጥርነት የፊት መስመሩ ላይ የመረጠው፣ ተጫዋቾችን በቦታቸው ላይ የመለሰው፣ የተጠላውን 3-4-3 በአራት ተከላካዮች በዩናይትድ ባህል የተካው ማይክል ካሪክ በአርሰናሉ ጨዋታ ይዞ የሚቀርበውን ነገር ለማየት የጓጉም ብዙዎች ናቸው። ፔፕ ጓርዲዮላ ላይ ያሳየው ብልጫ ድንገት ከአርሰናል ጋር የሚደረገውን ፍልሚያ በተለየ ሁኔታ እንዲሳል አድርጎለታል። We are Arsenal. We love Arsenal. Oh yes. ለአርሰናል ባለፉት 2 ጨዋታዎች ያመለጡትን ከሊቨርፑል ጋር ባዶ ለባዶ ከኖቲንግሃም ጋር እንዲሁ ያለ ግብ የተለያየባቸውን ጨዋታዎች የማስተካከል እውነተኛው የድል ዓመት እየመጣ መሆኑን የሚያሳይበት አጋጣሚም ተብሏል። መድፈኞቹ ከማንቸስተር ሲቲ ቀጥሎ ብዙ ጎል አግቢዎች ናቸው፣ ግን ደግሞ ዋና ጥንካሬያቸው የመከላከል ውቅራቸው ነው። እንደ ልቡ የሲቲን መከላከል እየጣሰ 2 የጸደቁ 3 የተሻሩ ጎሎችን ያስቆጠረው የማይክል ካሪኩ ማንቸስተር ዩናይትድ ጎል የመፍጠር እንቅስቃሴ የጠነከረ መከላከል ይጠብቀዋል። መድፈኞቹ ለተጋጣሚ ጎላቸውን እንዳያይ እንኳን ማድረግ የሚችል መከላከል ይከውናሉ። በሊቨርፑልና ኖቲንግሃም ፎረስት ጨዋታ ራሳቸው ጎል ባያገቡም አንድም ኢላማውን የጠበቀ ሙከራ እንዲደረግ ግን አልፈቀዱም። ጋብሪኤል ማጋሊሽ፣ ዊሊያም ሳሊባ ከፊት እነሱን የሚሸፍነው የራይስና ዙቢሜንዲ ጥምረት ለታላቁ ቀን መርሃ ግብርም ዋና መተማመኛ ነው። ዩናይትድ እይታውን፣ ጥበቡን፣ ደስተኝነቱን መልሶ ያገኘ የሚመስለውን ብሩኖ ፈርናንዴዝን የበለጠ የሚፈልግበት ጨዋታም ድንቅ የነበረው የኮቢ ማይኖና ካዝሜሮ ጥምረት በብዙ መልኩ የተለወጡ የተለያዩ ተጫዋቾች በአስፈላጊው ጨዋታ የሳምንቱ ገድል እንዲደገምለት እንዲያደርጉም ይፈልጋል። What a day he's having! And Ahmad scores for Manchester United! ኤምሬትስ ላይ አርሰናሎች የእሁድ ምሽቱን ጨዋታ ካሸነፉ 5ኛ ተከታታይ ድላቸውን ማንቸስተር ላይ ማስመዝገብ ይችላሉ ማለት ነው። ይህ ሰር አሌክስ ፈርጉሰን የቀዮቹ መሪ ሆነው በዘለቁበት የኃያልነት ዘመን ፈጽሞ የማይታሰብ ነበር። ግን እውነታው አሁን ይህ ነው። አርሰናል በሂደቱ ጎልቶ በወጣባቸው የሚኬል አርቴታ ዘመናት ማንቸስተር ድል ይዞ መውጣት ከኤምሬትስ እንደናፈቀው ቀጥሏል። አርሰናል፣ ማንቸስተር ሲቲና አስቶን ቪላ በወጥነት ባለመዝለቃቸው ምክንያት የመሪነት ነጥባቸው ያልጠበበው አርሰናሎች በተቃራኒው እነሱም የጣሉትን ነጥቦች ተጠቅመው ነጥቡን አለማሳደጉ መነጋገሪያ ባደረገው ሳምንት መድፎ ሌላ ነጥብ በወሳኝ ታሪካዊ ተቀናቃይ መጣል አይፈልግምና ይፋለማል። ምንም እንኳን ማንቸስተር ዩናይትድ በተደጋጋሚ ያቻ ውጤቶች ፈጽሞ ደካማ በሚባሉ ተጋጣሚዎች ጭምር ነጥብ ቢጥልም የሊቨርፑል መንገዳገድ፣ የቼልሲ ቀውስ፣ ስፐርስን የመሳሰሉ ይፎካከራሉ ተብሎ የታሰቡ ቡድኖች መፈረካከስ፣ የኒውካስል መንሸራተት ለቻምፒየንስ ሊግ ቦታ ማንቸስተሮች እድላቸው ከእጃቸው እንዳይወጣ አግዟቸዋል። እናም በትልልቅ ተጋጣሚዎች ላይ በተለይ በርትተው የሚታዩት ዩናይትዶች ከጨዋታው አንዳች ነገር ማግኘት ብዙ ነገሮችን ይቀይርላቸዋልና በተጋድሎ ይፋለማሉ። ወጥነት የማንቸስተር ትልቁ ችግር። ከጥቅምት ወር ወዲህ ማንቸስተር ተከታታይ የሊግ ድሎች እንደናፈቁት ነው። ካሪክ ይህንን ሊያውም በአስቸጋሪው ሜዳ ኤምሬትስ በሊግ መሪዎቹ አርሰናሎች ላይ ካሳካ ስለ ማንቸስተር የምናወራው የተለየ ይሆናል። የመጀመሪያዎቹ የፕሪሚየር ሊግ ድንቅ ዓመታት በዚህ መርሃ ግብር ላይ የተመሰረቱ ነበሩ። የሊጉ ኮከቦች፣ የሊጉ ሐሳቢ መሪዎች፣ የዋንጫ ድራማዎች፣ የተመልካችና ሚዲያ መነጋገሪያዎች ሁሉ ከመርሃ ግብሩ ይመዘዙም ነበር። የእነሱን የማሸነፍ ቦታ በሂደት ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ ተኮት። የአውሮፓ ጉዟቸውም ተጠቃሽነታቸውም ለአዲሶቹ ኃያላን ቦታ ለቀቀ። አርሰናል ከዩናይትድ ብዙ በዝቅታ ዓመታት ድል አልባ ጊዜያት አልፈውም ሲገናኙ ግን ውጥረቱ የናረ ይሆናል። ባለፉት 4 የፕሪሚየር ሊግ የኤምሬትስ ጨዋታዎች ያሸነፉት አርሰናሎች
በዘንድሮ የሊግ የመጀመሪያ ሰሞን ጨዋታም ከኦልድ ትራፎርድ 3 ነጥብ ወስደው ተመልሰዋል። ሌላኛውን 3 ነጥብ ከዩናይትድ መንጋጋ ፈልቅቆ መውሰድ ዘንድሮም ትናንትንም እያነሱ እንዲቦርቁ የሚያደርግ ድል ይሆንላቸዋል። ባለፉት 6 የእርስ በርስ የፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ አርሰናልን አላሸነፈም። ይህ በማንቸስተር ዩናይትድ ገናና ታሪክ ውስጥ ያልተለመደ ነው። አንድን ቡድን ለ7 ተከታታይ ጨዋታዎች አንዴ እንኳ ያላሸነፉበት ታሪክ የላቸውም ማንቸስተሮች። የእሁድ ምሽቱን ጨዋታ ካላሸነፉ ግን ይህ ደካማ ውጤት ጉዞ አዲስ መጥፎ ሪከርዳቸው ሆኖ ይጻፋል። It's Cunha! It's his first goal for Manchester United! He's going to be a mainstay of this club for many, many years ahead. And here he is again! Ahmad with a hat-trick! ማይክል ካሪክ በአሰልጣኝነትም ቢሆን ይህንን መርሃ ግብር ያውቀዋል። ከዚህ ቀደም በተመሳሳይ 2021 ላይ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሲሆን ብቸኛ ድሉ መድፈኞቹ ላይ ያስመዘገበው ነው። ያኔ በኦልድ ትራፎርድ ማንቸስተር አርሰናልን 3-2 ባሸነፈበት ጨዋታ አሰልጣኝ ሆኖ መርቷል። ከዚያ በኋላ ዩናይትድን አርሰናል 12 ጊዜ ተገናኝተዋል። በሚኬል አርቴታ መሪነት አርሰናል ከ12ቱ 8ቱን አሸንፏል። ለአሁኑ የእርስ በርስ ግንኙነታቸውም የተሻለ ማሸነፍ ግምት ለአርሰናሎች የተሰጠ ነው። የማጥቃት መስመራቸው ላይ ወጥ ጎል አስቆጣሪዎች ባይኖሩም ብዙ ጎሎችን ግን አግብተዋል። በ5 ጨዋታዎች ላይ ተጋጣሚዎቻቸው አንድም ኢላማ የጠበቀ ሙከራ ሳያደርጉ እንዲወጡ አድርገዋቸዋል። ይህም ከፕሪሚየር ሊጉ የታሪኩ ምርጥ መከላከል የአንዱ ባለቤቶች ሆነው እንዲነሱ እያደረጋቸው ነው። ካሪክና ዩናይትድ ለዚህ መከላከል ምን ማፍረሻ ይዘው ይቀርቡ ይሆን? 19 ጎሎችን ከቆመ ኳስ የሚያስቆጥረውን አሸባሪ የተጠና የአርሰናል እንቅስቃሴስ ማንቸስተር በጨዋታው እንዴት ይከላከለዋል? ማንቸስተር በኦልድ ትራፎርድ ሲቲን ባስተናገደበት ጨዋታ ፈጽሞ ድንቅ ነበር። ምርጥ መከላከል፣ ፈጣን ሽግግር፣ ቀጥተኛ ማጫወት፣ ደስተኛና ፈጣሪ ተጫዋቾች የማንቸስተር ሲቲን መረብ ደጋግመው የደፈሩ ኳሶች አስመለክተን። ፔፕ ጓርዲዮላ በየትኛውም ሰከንድ ምቾት እንዳይሰማው ያደረገ በጫና የተገለጠ ታክቲክ፣ በብዙ መመዘኛዎች የዩናይትድ ባለፉት 2 ዓመታት ያልታዩ ድንቅ ነገሮች፣ የደመደመ ፍልሚያ። አርሰናል ግን ማንቸስተር ሲቲ አይደለም። ዩናይትዶች እንደ ልብ የተንሸራሸሩባቸውን የሲቲን ክፍተቶች በአርሰናል በቀላሉ ማግኘት አይቻልም። ዩናይትዶች በሽግግር ያመለጡባቸው አጋጣሚዎች እንዲከሽፉ የሚሰሩ መድፈኞች ብዙ ናቸው። ዩናይትድ ወደ አርሰናል የግብ ክልል ደጋግሞ እንዳይወጣ ማፈን የሚችል ረፍት የለሽ ስብስብ ነው መድፎ። እናም የትኛው ክፍተት፣ የትኛው ስህተትና የትኛው ብቃት ድልና ሽንፈት እንደሚፈጥር ለመመልከት የሚያጓጓ ፍጥጫ ተብሏል። Gabriel Martinelli, who came off the bench in Bilbao. In from Rashford and in. Goal drought over. What a strike, what a goal! Zubimendi with an absolute sizzler. We are Arsenal. Where we born? We love Arsenal. Oh yes. በመድፈኞቹ በኩል አብዝቶ የሚተቸው የማጥቃት መስመሩ እንቅስቃሴ ባለፉት የኤፍኤ ካፕ፣ የሊግ ካፕ እና የቻምፒየንስ ሊግ 3 ጨዋታዎች 10 ጎሎችን አስቆጥሯል። ማን ቅድሚያ መሰለፍ አለበት የሚል ክርክር እንዲነሳ ያደረጉት ጋብሪኤል ጄሱስ እና ቪክተር ዮኬሬሽ በኢንተር ሚላን ሜዳ 2ቱን ጎል አግብተዋል። ሚኬል አርቴታ እየተፈተነ ከሆነም አማራጮች እየበዙ ከመምጣታቸው ጋር ይያያዛል። ማይክል ካሪክ በሲቲው ጨዋታ የአጥቂነት ሚናውን የሰጠውን ረፍት አልባውን ብራያን ቤሞን ከቤንጃሚን ሼሽኮ በተሻለ የማጥቃት ሚናውን እንደሚሰጠው አሁንም ይጠበቃል። 9 ኳሶችን አመቻችቶ በማቀበል የሊጉ መሪ ሆነውን በርከት ያሉ ድሎችን በመፍጠር የማንቸስተር የጨዋታ አስኳል የሆነውን ብሩኖ ፈርናንዴዝን በተለየ ሁኔታ የሚፈልግ ጨዋታ ይሆናል ብለው ሐሳባቸውን ያስቀመጡም አሉ። Casemiro's got a deflection and it's beaten Verbruggen as a result of that. Now looking to turn provider for Jesus! Oh, what a goal! Oh, he is fit and firing now. ሁለቱ ለመነሳት የሚፋለሙ ክለቦች አንደኛው የሻምፒዮንነት ጥያቄውን ለመደምደም ቀርቦ ሌላኛው ወደ ወጥ አቋም የመመለስ ሂደቱን አልሞ የሚገናኙበት መርሃ ግብር ፈጽሞ የማይጠፋ ትንቅንቅ፣ ትናንትን የሚቀሰቅስ ከ3 ነጥብ የሚልቅ ግንኙነት። መድፈኞቹ ማሸነፍ ወደ ንግስና የሚያደርጉትን ጉዞ የበለጠ የሚያሳምር እንደሆነ ያውቃሉ።
ለማንቸስተር ማሸነፍ አዲስ ነገር መምጣቱን፣ በራስ መተማመን ጥንካሬን መተካቱን የሚያረጋግጡበት ድል ይሆናል። በአቻ ውጤት ከተጠናቀቀ ጥያቄዎች ለሁለቱም ቡድኖች እየተነሱ ይቀጥላሉ። አንዳንድ ጨዋታዎች አሉ ዘመንን የሚወክሉ ትዝታን የሚስሉ የእግር ኳስ ውጣ ውረድን ትዕይንትን ሁሉ ስበው የሚያመጡ ፍልሚያዎች አሉ። አርሰናል ከማንቸስተር ዩናይትድ የሳምንቱ ወሳኙ የእንግሊዝ ፕሪሚየር ሊግ ፍልሚያ የሚደበዘው እንጂ የማይጠፋው ትንቅንቅ ትሪቡን ዳሰሳም We are Arsenal. And there's Declan Rice. Oh, what a goal! Lewis Skelly took it in his stride well and shoots. Oh, what a goal! Garnacho, McTominay! Xerxes with the celebration! Saka. Oh! Fantastic goal! Inside Hinshelwood, deflected and in for Manchester United's equaliser.